ሰላም ሰላም እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ በኢትዮጵያ ውስጥ 95% የሚሆነው ይሄን ሚስጥር አያውቁም። እንግዲህ ኢትዮ ቴሌኮም ለአንድ ቀን 58 ብር ወይም 60 ብር አካባቢ ነው አንሊሚትድ የምትገዙት። ሳፋሪኮም ደግሞ 75 እስከ 80 ብር እስከ 85 ብር ባለው ነው የምትገዙት። እኔ ግን ዛሬ እንዴት በ5 ብር ገዝታችሁ ለሁሉም እንደምታደርጉት ነው ማሳያችሁ። ያው አንሊሚትድ ብር እስከ 24 ሰዓት ነው። እስከ መጨረሻው ተከታተሉ። ለሁላችሁም ይሰራል። ለስሪጅም ለፎርጅም ከዛም በላይ ያላችሁ ይሰራል። በሰሞኑ የጠፋሁበት ከኔ ከምለቀው ቪዲዮ ከምታዩት 1% ብቻ ነው ላይክ እና ሰብስክራይብ የምታደርጉልኝ እና ትቼው ነበረ። ዛሬ ግን ለሁላችሁም የሚጠቅም ነገር ስለሆነ ያመጣኩት ሁላችሁም ሰብስክራይብ እና ላይክ ታደርጋላችሁ ብዬ አስባለሁ። ላይክ እና ሰብስክራይብ አድርጉ እያልኩ ስለማንጨቀጭቃችሁ ምስል ምንም ላይክ እና ሰብስክራይብ አታደርጉም። እስቲ ዛሬ ሁላችሁም ላይክ እና ሰብስክራይብ በማድረግ ቪዲዮውን እንጀምረው። አሁን ቀጥታ ወደ ቪዲዮ እንግዲህ ኢንተርኔትን ለመጠቀም ሁለት አፕ ያስፈልገናል። አንዱ ኤችፒ ከስተም ይባላል። ይሄ በቀላሉ አይፒ አድሬስ ለመቀየር ነው። ሁለተኛው ደግሞ ቢዲኔት ቪፒኤን ነው። ይሄ ደግሞ ኮኔክት አድርገን ለሁሉም የምንጠቀምበት አፕ ነው። ሁለቱም ያስፈልጋቸዋል። ሁለቱንም የምታገኙ ፕላይ ስቶር ላይ ታገኙታላችሁ። የመጀመሪያው ኤችፒ ከስተም ኤችቲቲፒ ስትሉ ኤችፒ ከስተም እና ኤችፒ ኢንጀክተር ብቻ ነው የሚመጣ። የመጀመሪያው የኔ አሁን ኤችፒ ከስተም የሚለውን ስትነኩት የመጀመሪያው ኤችፒ ከስተም ይመጣላችኋል ማለት ነው። አፑ ይሄኛው ነው ኤችፒ ከስተም የሚባለው። እኔ ስላወረድኩት አላወርደውም። ሁለተኛው ደግሞ ቢዲኔት ቪፒኤን ነው። አብዛኞቻችሁ ታውቁታላችሁ። ያው አንደኛው መጀመሪያው ላይ መጥቶልኛል። ሶስተኛው ነው ቢዲኔት ቪፒኤን እንዳትሳሳቱ። አሁን ሁለቱን ካወረዳችሁ በኋላ ቀጣኛው ስቴፓችን ደግሞ የሚሆነው ወደ ሜሴጃችን ገብተን 2GB በ5 እንዴት እንደምንገዛ ነው ማሳያችሁ። እሺ አሁን ቀጥታ ወደ ሜሴጅ መጻፊያችን ነው የምንገባ። ከዛ አዲስ ከሆነ ከዚህ በፊት ማታውቁት ከሆነ እዚህ ጋር ትነኩና እዚህ ጋር 863 ብላችሁ ትጽፋላችሁ። 863 እንደኔ ደምጽ ጽፉና ከዛ ከታች እዚህ ጋር 863 ከጻፋችሁ በኋላ ከታች እዚህ ጋር ብላችሁ ትጽፋላችሁ። ኦኬ ብላችሁ ትጽፋላችሁ። ኦኬ ብቻ ሌላ ምንም የሚያስፈልግ ነገር የለም። ኦኬ ብላችሁ ትልካላችሁ። ትንሽ ጠብቁታላችሁ ሜሴጅ እስከሚልክላችሁ። ከደቂቃ በኋላ እንዲህ አይነት ሜሴጅ ትላክላችኋለች። ከ900 ሜሴጁም የሚለው 2GB እንደገዛችሁና 2GB ደግሞ ለማያፓኬጅ ለሚባለው ለዛ ብቻ እንደሚያገለግላችሁ ይነግራችሁ። ያው ማያፓኬጅ የሚባለው ለማታውቁ ሰዎች ማያፓኬጅ የቴሌቪዥን ሰርቪሶችና ዜናዎች የምታዳምጡበት ነው። ለዛኛው ብቻ እንደሚያገለግላችሁ ይነግራችሁ። እኛ ግን ለቲክቶክም ለሁሉም ሶሻል ሚዲያ እንደሚያገለግል በአንድ አፕሊኬሽን ያሳያችኋለሁ። ከ900 እንደዚህ አይነት ሜሴጅ ካልደረሰቻችሁ አልገዛችሁም ማለት ነው። ያልገዛችሁበት ምክንያት ወይ ስልካችሁ ላይ 6 ብር የለም ወይም እኔ ያረኩትን በትክክል አልሞላችሁም ማለት ነው። 6 ብር አድርጋችሁ እኔ በትክክል ያረኩትን ካረጋችሁ በኋላ እንዲህ አይነት ሜሴጅ ደርሳችኋል። እንዲህ ካለቻችሁ በ5 2GB እንደገዛችሁ ከነገረቻችሁ ገዝታላችኋል ማለት ነው። ከዚህ ትወጣላችሁ። ቀጥታ ትወጡና ኤችፒ ከስተም ላይ ትገባላችሁ። አወርዷት ብያችኋለሁ። ኤችፒ ከስተም ብላችሁ ካወረዳችሁ በኋላ ከዛ እዚህ ጋር ሶስቷን ነጥብ ትነኳታላችሁ። ከዛ እዚህ ጋር ሞባይል አይፒ ሄንተር የምትለዋለች እሷን ትነኳታላችሁ። ከነካችሁ በኋላ እዚህ ጋር ባዶ ስፔስ እና እዚህ ጋር ደግሞ ሰርች የምትል ይመጣላችኋል። ከዛ እዚህ ባዶ ስፔሱን ትነኩና ለስሪጆች ነው የምነግራችሁ። ስልካችሁ ስሪጅ ለሚበራ ሰዎች 10 ነጥብ ታረጉና 234 ከዛ እቺ 2 ነጥቧን እቺኛው 2 ነጥብ ነው የምታስገቡ። እቺ 2 ነጥብ ታረጉና 10 እቺኛዋን 1 ነጥብ ታረጉና 233 እኔ ማቃችሁ የስሪጅ ማቃችሁ እነዚህ ብቻ ናቸው። ከዚህ በፊት ፍሪ ኢንተርኔት ተጠቅማችሁ ከሆነ በእነዛም ይሰራላችኋል። እኔ ፎርጂ ስለምጠቀም በዚህ ብዙ ማላቀውም፣ ግን በእነዚህ በሁለቶች ግን እንደሚሰራ እርግጠኛ ነኝ ተጠቅሜ ስለማቅ። እንዲህ ብላችሁ እዚህ ጋር ሰርች ነው የምትሉት። አሁን ደግሞ ለፎርጂዎች ነው። ፎርጂዎች ደግሞ ተከተሉኝ። አሁን ደግሞ ፎርጂ ስልካችሁ ፎርጂ ለሆነ ስልክ 10 እቺ ትንሿን ነጥብ ታደርጋላችሁ ወይም ዶት የምትባለዋን ታደርጉና 205 ታደርጋላችሁ። አሁንም 2 ነጥብ እቺኛው 2 ነጥብ ነው የምታስገቡ እንዳትሳሳቱ። እቺኛው 2 ነጥብ ታደርጋላችሁ። ከዛውንም 10 ነጥብ እቺ ትንሿን ነጥብ ታደርጉና 10 ቀጣይ እቺ ትንሿን ነጥብ ነው። ከዛ 45 ታደርጋላችሁ። አሁንም ሁለቱን ነጥብ 10 ነጥብ ትንሿን 129 አሁንም 2 ነጥብ 10 ነጥብ 85 2 ነጥብ አሁንም
አለቀም 10205 1045 1029 እና 1085። እንግዲህ ይሄን በስንት ሰዓት ካስገባችሁ በኋላ ሰርች ነው የምትሉት። የመጀመሪያችሁ ከሆነ የሆነ የሚጠይቃችሁ ኦፕሽን አለ። ወደ ሴቲንግ ያስገባችሁና እዚች ጋር እንግዲህ ምታያትን ተነካላችሁ። ከነካችሁ በኋላ እዚች ጋር ኤችፒ ካስተም ትዋን ነው የምታደርጉ። ይሄን ኦፕሽን ትመርጡለትና ኦኬ ትሉታላችሁ። ከዛ ባክ ትሉና ትወጡና እንደገና ሰርች ትሉታላችሁ ማለት ነው። እንደምታዩት ፋይንድ አይፒ ብሎ 129 ብሎኛል። እንደዛ እንዳለኝ 10 ስለጻፍኩለት ዘጋ የምፈልገውን ነገር ነው የሰጠኝ። እዚህ ጋር 10 ስላልኩኝ 10 ይፈልጋሉ ሳይሆን 10 ፋይንድ አይፒ ብሎ 10 ብሎ ሰጥቶኛል። ይኸው እዚህ ጋር እንደምታዩት ስልጆችም በዚህ መልኩ ነው የምታደርጉ። 233 እና 234 ነው የማውቀው። ከዚህ በፊት የምታውቁት እናንተ ካላችሁ ያን መሙላት ትችላላችሁ። ከዛ እንዲህ ካላችሁ በኋላ ቀጥታ በማለት ወጣ እንግዲህ አይፒያችሁን ካገኛችሁ በኋላ ወደ ቢዲኔት ቪፒኤን አውርዱት ወዳልኳችሁ ወደ የሚያስጠቅመን እንገባለን ማለት ነው። ቢዲኔት ቪፒኤን ያላወረዳችሁ አውርዱ ብያችኋለሁ፣ ወይም እኔ ቻናል ላይ ለቅላችኋለሁ። እሷን ትነካላችሁ። ከዛ እዚህ ጋር ኔትወርክ የሚለው ላይ አንዴ ትነኩታላችሁ። አንዴ ትነኩና እዚህ ሰርች ባር ላይ ትነኩና ማያ ብላችሁ ሰርች አድርጉ፣ ወይም ኤምኤስ ትሉ ራሱ ኢትዮ ቴሌኮም ማያ ፓኬጅ ብሎ ያመጣላችኋል። ትነኩታላችሁ። ሁለተኛው ላይ አውቶ ሴሌክት ሰርቨር የሚለውን ታረጉታላችሁ። ኖርማል ግሎባል የሚለውን ማድረግ ትችላላችሁ። እቺን ቲክ ማድረግ እንዳትረሱ። ከዛ ቀጥታ ስታርት ብዙም አይቆይም። ከትንሽ ደቂቃ በኋላ ኮኔክት ይላችኋል ማለት ነው። ያው እኔ ኮኔክት ብሎልኛል። ያው አንዳንድ ጊዜ እንደዚህ ፕሮሞሽን ይመጣል። ክሎዝ ብላችሁ ትወጣልና አሁን ቀጥታ መስራት አለመስራቱን ነው ማሳያችሁ። ለአንድና ለመጨረሻ ጊዜ ለምናችሁ ሁላችሁም አንዴ ፕሊዝ ላይክ እና ሰብስክራይብ በማድረግ አበረታቱ። የእናንተን ሰብስክራይብ የኔ በጣም ብዙ ነው። ሁላችሁም ሰብስክራይብ እንደምታደርጉ ተስፋ አደርጋለሁ። አሁን መስራት ሁሉ ሶሻል ሚዲያ ላይ እየገባሁ ላሳያችሁ። አሁን ቴሌግራም ገብቼ ላሳያችሁ። ቴሌግራም ስቶሪ ብሎኛል እንደምታዩት ነው። ኮኔክት ያደረኩትም እንደምታዩት እንግዲህ ኔት ቪፒኤን ያት እቺኛው ምልክትም መጣለች እንደምታዩት ነው። አሁን እየገባሁ ዩቲዩብ ላይ ገብቼ ላሳያችሁ። ለሁሉም ይሰራል። በጣም ፍጥነት አለው። ለ24 ሰዓት እንግዲህ በ5 ማለት በጣም ቀላል ነው። እንደምታዩት ነው ሰረኔ በጣም ፈጣን ነው። ከምታስቡት በጣም ፈጣን ነው። እስከ 3-4 ሜጋባይት ይቆጥራል። እንግዲህ ቀጣይ እንሰራላችሁ ስለዚህ 3 ቪፒኤኖች ነው። እነዚህ 3 ቪፒኤኖች አብዛኞቻችሁ ላታውቋቸው ይችላላችሁ። አሁን ቅርብ ሰዓት ነው ያለምን ፋይል እና ያለምን ብር መስራት የጀመሩ እና እነዚህ 3 ቪፒኤኖች ሲሰራላችሁ ፕራይቬት አድርጌ ነው ቪዲዮ የምለቀው። ፕራይቬት ማለት ነው እንደነው ካላችሁ ደግሞ ሰብስክራይብ ላደርጉ ብቻ የሚደርስላችሁ ማለት ነው። ያው ለምንድን ነው እንደዛ የምታደርጉ ካላችሁ ደግሞ ፐብሊክ አድርጌ የምለቀው ከሆነ ለሁሉም ሰው እንዲደርስ ስለሆነ የሚሆን ኢትዮ ቴሌኮም ጋር ከደረሰ ሊዘጋብን ስለሚችል እና ፕራይቬት አድርጌ ነው የምለቀው። ይሄን ቪዲዮ እስከምሰራላችሁ ድረስ አሁን ባሳያችሁ መሰረት ስትጠቀሙ ቆዩ። ይመቻችሁ። ቆይ እንዴ እስካሁን ሰብስክራይብ ያደርጋችሁ በጣም አመሰግናለሁ። ያደርጋችሁ ደግሞ ሰብስክራይብ አድርጉ። በቃቸው። አሁን የምሬ ነው። ቻው